ተማሪዎች ናቸው? አዎ ቲቸር። ማስታወቂያ አለ? አዎ ቲቸር። ይሄ እንደዚህ ሆኖ የሚያዩት ወጣት የዚህ ትምህርት ቤት በጣም ጎበዝ ተማሪ ነው። እኔ ደግሞ ወንድሙ ነኝ። ታዲያ በየክፍሉ የዞራችሁ የመማር ማስተማሩን ሂደት ለምንድን ነው የምታወቁት? እርዳታ እያሰባሰብኩለት ነው። ይሄ የምታዩት ወጣት ከዚህ በኋላ ዘርቶ መሳም፣ ቅሙ መውለድ ምናምን መሳም ምንም በቃ የተሳነው ልጅ ነው። ስለዚህ እንደዚህ ዞራችሁ እንድትለምዱ የትምህርት ቤቱ ፈቃድ አላችሁ እንዴ? አዎ። ያለሱማ እንዴት ባጠናው ተሆነ ደግ። እስቲ መረጃችሁን ወዲህ በሉ። ማስረጃ ፍሬንድ መበላታችን ነው። የሆነ ሙሰቱ ተነኳል። ይህን መዘዘኛ ወረቀት እቤት ጥለነው ሳንመጣ ቀረን። አንጠባጠብክ? ምን ትላለህ? አንጠባጠብክ ወይ? ይህን የሰጣችሁን ፍቃድ ቢሮ ድረስ ሄደን ማወቅ አለብን። ትቀጥላለህ። ውበይ ቀጥል። ጣፌ ንክች እንዳያረጉ ቀጥ ብዬ ልታለሁ። ናውልጅ ተመርመረ ወደ ከዘራ እግዚአብሔር ይመስገን። እንኳን ለዚህ ያበቃ ወንድሜ። ወይ እግዚአብሔር፣ ያንተ ታምር ማለቂያ የለው። ታውቁታላችሁ እንዴ? ትምህርት ቤት ውስጥ እኮ አለ የተባለ ሰቃይ ተማሪ ነው። ምንድን ነው የምሳቅለው? ውጤት ነው ውጤት። እግዚአብሔር ይባል። ማርያምን ምን ትተፍትፋለህ? ግን ምን ዋጋ አለው? ምን ዋጋ አለው? መኪና የመኪና አደጋ እዚሁ በራችን የትምህርት ቤታችን በራችን ላይ ድፍት አደረገው። ምን ዋጋ አለው? የት እዚሁኛው ዘንድ? አዎ። ዛሬ እኛ እንዴት አልሰማንም? እንጃ ጆሮ ለባለቤቱ መቼ ነው